ሰላም የኢዚ ቲች ቤተሰቦች፣ ፕሮፋይል ሙሉ ነው ግን ለምን ስራ አላገኘውም ብላችሁ ለምትጠይቁት ሁሉ መልሱ ዛሬ ይፋ ይሆናል። በአፕወርክ ላይ የተሟላ ፖርትፎሊዮ ያላችሁ ፍሪላንሰሮች ከሌሎች ይልቅ 9 እጥፍ የበለጠ የመቀጠር እድል እንዳላችሁ ያውቃሉ? ዛሬ ማራኪ ፖርትፎሊዮ በመገንባት ጥራት ያላቸው የስራ ግብዣ ወደ እናንተ እንዲመጡ የሚያናረግባችሁ 2026 ተግባራዊ መመሪያ ደረጃ በደረጃ እናያለን። ዛሬ በዚህ ቪዲዮ ላይ ያለምንም ግራ ማጋባት 100% ፕሮፌሽናል ፖርትፎሊዮ አሰራርንና ደንበኞች እጃችሁ ላይ እንዲወድቁ የሚያደርገው አሸናፊ ፕሮፖዛል አጻጻፍ ደረጃ በደረጃ በተግባር ሊያሳያችሁ ዝግጁ ነው። አሁን ቪዲዮን ላይክ እና ሳብስክራይብ አድርጉና ወደ ተግባራዊ ክፍል እንለፍ። በአፕወርክ ላይ ስራ የሚያስገኘው ፖርትፎሊዮ ለመገንባት መጀመሪያ መሰረቱን ማስተካከል አለብን። እሺ ተመልካቾች፣ ፖርትፎሊዮ ከመጀመራችን በፊት አንድ ወሳኝ ጥያቄ መመለስ አለብን። ለየትኛው የስራ ዘርፍ ነው የምንታወቀው? ሁሉንም ሰራለሁ ማለት ምንም እንደማንሰራ መቁጠር ነው። ስለዚህ ታይትል ከመረጣችሁ በኋላ ቀጣዩ ስራ ያንን ታይትል ፖርትፎሊዮ ርዕሶች ላይ በግልጽ ማሳየት ነው። ደንበኛው ገና ሲያይ እንደተማመነባችሁ የሚያደርግ ይህ ነው። አሁን ቀጥታ ወደ ዩር ታይትል እንሄዳለን። እዛ ጋር የሙያ ክህሎታቸውንና የስራ ልምዳቸውን በአንድ አረፍተ ነገር ብቻ አሳጥራችሁ አስቀምጡ። እኔ ለምሳሌ ኢንስትራክሽን ዲዛይነር፣ ኤጁኬሽናል ኮንተንት ክሬተርስ ወይም አካዳሚካል ሪሰርቸርስ ልበልና እንደዛ ብዬ እዛ ለማስቀመጥ የግድ ፐርፌክት በሆነው መንገድ እዛ ጋር ማይ ታይትል እዛ ጋር እንዲቀመጥልኝ ከፈለኩ ቀጥታ ቻት ጂፒቲ ላይ ሄጄ ይሄን ፖሊሽ አድርግልኝ ወይስ ለአፕወርክ የሚሆነውን ታይትል ክሬት አድርግልኝ ካልኩ ምርጥ የሆነው ታይትል ሊያዘጋጅልኝ ይችላል። ይሄን ከቻት ጂፒቲ አምጣችሁ እዚህ ጋር ፔስት ማድረግ ትችላላችሁ። አሁን ወደ የሚቀጥለው ወሳኝ ነጥብ እንለፍ። የሰዓት ክፍያቸውን ወይስ ሃወርሊ ሬት ማስተካከል። ብዙዎቻችሁ ከፍተኛ ክፍያ ከጠየቁ ስራ አላገኘውም ብላችሁ ትሰጋላችሁ። ነገር ግን ፖርትፎሊዮአችሁ ጥረት ካለው ክፍያቸውም ያንን ጥረትን ማመጣጠን አለበት። ለምሳሌ ዝቅተኛ ክፍያ መጠየቅ ደንበኞችን እንደሚያሻሽ እና ትክክለኛ የገበያ ዋጋ እንዴት እንደምንቀይር አሳያችኋለሁ። አሁን ቀጥታ ቼንጅ ሃወር ሬት የሚለው ጋር ትሄዳላችሁ። እዛ ጋር ክሊክ አድርጋችሁ ባካችሁ ልብ በሉት። አዲሱ ሰዓታዊ ክፍያ መጠናቸው ወይስ ሃወርሊ ሬት ተፈጻሚ የሚሆነው ከአሁን በኋላ ለሚፈርሙ አዳዲስ ኮንትራቶች ላይ ብቻ ይሆናል። ግን ለጊዜው እዚህ ጋር ጅማሬ $15 ነው። ከዛ ዝቅ አድርጋችሁትም ማስቀመጥ ትችላላችሁ። በሰዓት የሚከፈልላችሁ ከፍ ማድረግም ትችላላችሁ። እሺ ተመልካቾች፣ አሁን ታይትልና የሰዓት ክፍያችን ካስተካከለን በኋላ ደንበኛው ገና ፕሮፋይላችሁ ሲከፍት የሚያነባው ፕሮፋይል ኦቨርቪው እናስተካክላለን። ይህ ክፍል የእናንተ ማንነት ሳይሆን ለደንበኛው ምን መስራት እንደምትችሉ ብንፊት የምታሳዩበት ነው። አሰልቺ የሆነ አጻጻፍ ትተን እንዴት ደንበኛውን እንዲቀጥራችሁ የሚያስገድድ አሳማኝ ጽሑፍ እንደምናዘጋጅ አሳያችኋለሁ። አሁን ቀጥታ ፕሮፋይል ኦቨርቪው ጋር ሄዳችሁ ይህ ቦታ ደንበኞች የሚፈልጉትን ክህሎት እና የስራ ልምድ እንዳላችሁ የምታሳዩበት እጅግ ወሳኝ ክፍል ነው። እዚህ ጋር ስጽፉ ማካተት ያለባቸው ዋና ዋና ጥንካሬዎቻቸውንና የተካናችሁበት የሙያ ክህሎታ በግልጽ አስቀምጡ። ከዚህ በፊት የራሳቸውን ምርጥ ፕሮጀክቶች
ያሳካችሁትን ስኬቶች እና የተማራችሁትን ትምህርት በጥቂቱ አጉልታችሁ አውጡ። ዋናው ምስጢር ግን ጽሑፉ በጣም ረጅም ሳይሆን አጭር፣ የተጠቀለለ እና ምንም አይነት የፊደል ወይም የሰው ስህተት ኤረር ፍሪ መሆኑን ማረጋገጥ አለባቸው። እኔ ለምሳሌ እንበልና እንደዛ ብዬ ልጽፍ I am an experienced educators, instructor designers, academical researcher and digital content creator with Master of Art in History and more than 18 years of content writing, video editing, teaching and educational content development and video experience ብዬ ጻፍ። ይህን ወስጄ ቻት ጂፒቲ ላይ ፖሊሽድ ማድረግ ይችላለሁ። በጣም በአፕወርክ አትራክቲቭ የሆነው መንገድ ጻፍልኝ ብዬ እዛ ጋር ፖሊሽ አድርግልኝ ብዬ እዛ ጋር እንድጽፍልኝ አድርጌ አምጥቼ እዚህ ጋር ፔስት ሊያደርግ ይችላል። አሁን ደግሞ ወደ ፖርትፎሎ ልብ እንግባ። ወደ ታች ዝቅ ስትሉ ፖርትፎሎ የሚል ሴክሽን ታገኛላችሁ። እዛ ጋር ያላችሁን የፕላስ ምልክት ስትጭኑ አዲሱ የፖርትፎሎ ገጽ ይከፈትልናል። እዛ ፎርም ላይ የሚከተሉትን መረጃ በጥንቃቄ እንሞላለን። ከዛ በመቀጠል ፕሮጀክት ታይትል አሪስት የሚለው ቦታ ጋር ሄደን ክሊክ አርገን እዚህ ቦታ እስከ 7 ፊደላትን መጻፍ ትችላላችሁ። የስራቸውን ዋና ይዘት በግልጽ የሚገልጽ አጭር ርዕስ ስጡት። አሁንም ከፈለጋችሁ በደንብ ፐርፌክት አድርጎ እንዲጽፉላችሁ ቻት ጂፒቲ ላይ ወስዳችሁ ፕሮጀክት ታይትል ለአፕወርክ ጻፍልኝ ብላችሁ ከ7 ፊደላት የማይበልጥ ብላችሁ ጽፋችሁ አምጣችሁ እዚህ ጋር ፔስት ማድረግ ትችላላችሁ። በመቀጠል ዩር ሮልስ የእናንተ የስራ ድርሻን መጻፍ ትችላላችሁ። እዛ ጋር ክሊክ አድርጋችሁ እስከ 100 ካራክተር ይፈቅዳል። እዚህ ለምሳሌ እኔ አማሪክ ትራንስሌተርስ ወይም ዳታ ኢንትሪ ስፔሻሊስት ካሁን እዚህ ጋር እንደዛ ብለ ማለት ማስቀመጥ ይችላለሁ። ቀጥታ 100 ካራክተር የሚሆን ማይ ሮል ጻፍልኝ ብዬ ቅድም እንዳልኳችሁት በቻት ጂፒቲ ፖሊሽ አድርጌ እዚህ ጋር ማስቀመጥ ይችላለሁ። ፐርፌክት አድርጎ ይጽፍልኝ። በመቀጠል የፕሮጀክት ዲስክሪፕሽን ወይስ ማብራሪያ ላይ አሁን ወደ ወሳኝ ማብራሪያ መጠን እዚህ ጋር እስከ 600 ካራክተር መጻፍ ትችላላችሁ። ነገር ግን ጽሑፉ በጣም ረጅም መሆን የለበትም። በአንድ ወይም በሁለት አጫጭር አንቀጾች ወይስ ፓራግራፍስ ውስጥ የሚከተሉትን ነጥቦችን አካቱ። አንደኛ፣ ዋናው የሰራችሁበትን ስራ ወይም ያስረከባችሁትን ውጤት ምን እንደነበረ። ሁለተኛ፣ የደንበኛውን ችግር እንዴት እንደምትፈቱትና። ሶስተኛ፣ የተጠቀማችሁበትን ክህሎቶችን፣ ሶፍትዌሮችንና ቴክኖሎጂዎችን። አራተኛ፣ የፕሮጀክቱ ግብ እንዴት እንዳሳካችሁት በግልጽ አስቀምጡ። ይህንንም በኤአይ አስተካክላችሁ አምጥታችሁ እዚህ ጋር ማስገባት ትችላላችሁ። በመቀጠል ስኪል ኤንድ ዲሊቨራብልስ በሚለው ላይ ሄዳችሁ እዛ ጋር እስከ 5 የሚደርስ ከስራው ጋር የሚሄድ የክህሎት ታጎችን ወይስ ስኪል ታግስ መርጣችሁ ታስገባል። ስራዎቻችሁ ምርጥ ሊሆን ይችላል፣ ነገር ግን አቀራረባችሁ ደካማ ከሆነ ማንም አይመለከታችሁም። እንዴት አይን የሚስብ ምስሎችን እንደምናዘጋጅ እንየው። ወደ ዩዚንግ ቪዲዮ ቪውስ ጋር ሄዳችሁ ከምስል በላይ ደንበኛን የሚማርክ ነገር ቢኖር ቪዲዮ ነው። ፖርትፎሊዮአችሁ ላይ አጭር የቪዲዮ ማሳያ መጨመር ሌላው የማቀጠር ምስጢር ነው። በመቀጠል ስራቸውን የሚያሳዩ ማስረጃዎች ሰፖርቲንግ ኮንቴንት ታያይዛላችሁ። እንደ ስራችሁ አይነት ምስሎች፣ ለምሳሌ ኢሜጅ፣ ቪዲዮዎች፣ ድምጾች፣ ዶክመንቶች ወይም ወደ ውጭ ድረገጽ የሚወስዱ ሊንኮች አፕሎድ ማድረግ ትችላላችሁ። እዚህ ጋር ሁሉንም ሞልታችሁ ከጨረሳችሁ በኋላ ገና ዝግጁ ካልሆናችሁ ሴቭ አስ ድራፍት በማድረግ
ለጊዜው ደንበኞች እንዲያዩ አድርጋችሁ ማስቀመጥ ትችላላችሁ። ሙሉ በሙሉ እርግጠኛ ስትሆኑ ግን ፐብሊሽድ ወይስ ፕሪቪው የሚለውን ስትጭኑ ፖርትፎሊዮአችሁ በቀጥታ ለደንበኞች ይታያል። እዛ ጋር አንድ ትልቅ ምስጢር ልንገራችሁ። ከዚህ በፊት በአፕወርክ ላይ የሰራችሁትን ኮንትራት ካለ ይህንን አዲስ ፖርትፎሊዮ ከዛ ካለፈው ኮንትራት ጋር አገናኙ፣ ሊንክ አድርጉ። ይህ አሰራር ከደንበኞች ያገኛችሁትን መልካም አስተያየት ፊድባክ፣ ሬቲንግ ከስራችሁ ጋር አብሮ ስለሚያሳይ ታማኝነታቸውና እውቀታቸውን በእጅጉ ያረጋግጥላቸዋል። እንግዲህ ተመልካቾች አሁን ደግሞ ፕሮፋይላችሁን ከሌሎች ፍሪላንሰሮች ለይቶ ቶፕ የሚያደርገው ምስጢር እነግራችኋለሁ። እሱም የቪዲዮ መግቢያ ወይስ ቪዲዮ ኢንትሮዳክሽን ነው። ብዙዎች ይህን ክፍል ይዘሉታል። እናንተ ግን ድምፃችሁን እና በራስ መተማመናቸው ለደንበኛው በማሳየት ገና ስራውን ሳይጀምር እንዲያምናችሁ ታደርጋላችሁ። ካሜራ ፊት መቆም ባትችሉ እንኳን እንዴት ፕሮፌሽናል ቪዲዮ እንደምታዘጋጁ አሳያችሁ። ቀጥታ ወደ ቪዲዮ ኢንትሮዳክሽን የቪዲዮ መግቢያ ጋር ትሄዳላችሁ። እዛ ጋር ስለ ራሳችሁ ስለ ሙያችሁና ለደንበኞቻችሁ ምን መስራት እንደምትችሉት የምታብራሩበት አጭር የቪዲዮ መልእክት ታያይዛላችሁ። ቀጥታ ይሄ የቪዲዮ መልእክት ወይስ ከዚህ በፊት በዩቲዩብ ላይ ሊኖር ይችላል፣ ሊንኩን እዚህ ጋር ማስገባት ትችላላችሁ። ይህም ክፍል ደንበኞች የእናንተ በራስ መተማመን አይቶ በቀጥታ እንዲቀጥሯችሁ ትልቅ እገዛ ያደርጋል። እንግዲህ ተመልካቾች ቀጣዩን ነጥብ ብዙ ሰው ትኩረት የሚሰጠው ግን ለአፕወርክ አልጎሪዝም በጣም ወሳኝ የሆነ በሳምንት የምትሰሩ ሰዓት ወይስ ሃወር ፐር ዊክ ነው። እዚህ ጋር አስ ኒድድ ወይስ ሞር ዘን 13 ሃወር የሚለውን መምረጥ ለስራ ግብዣዎች መምጣት የራሱ ተጽዕኖ አለው። ደንበኛው የእናንተን ሲፈልግ ምን ያህል ዝግጁ እንደሆናችሁ የሚያውቁበት ትክክለኛ ምርጫ አሁኑኑ እናስተካክል። ቀጥታ ሃወርስ ፐር ዊክ በሳምንት የምትሰሩበት ሰዓት ጋር ትሄዱና እዛ ጋር ሃወር ፐር ዊክ በሚለው ስር በሳምንት ውስጥ ለአፕወርክ ስራዎች ምን ያህል ሰዓት መስጣት እንደምትችሉ ትመርጣላችሁ። ለምሳሌ ሙሉ ጊዜ የምትሰሩ ከሆነ ሞር ዘን 13 ሃወርስ ኦር ዊክ ከ30 ሰዓት በላይ በሳምንት የሚለው መምረጥ ትችላላችሁ። እንግዲህ ተመልካቾች አሁን ደግሞ ወደ ተግባቦት ቋንቋዎች እንለፍ። በአፕወርክ ላይ እንግሊዘኛ መቻላችሁ ብቻ በቂ አይደለም። የብቃት ደረጃዎች ፕሮፌሽናል ሌቨል በትክክል መግለጽ አለባችሁ። በተጨማሪ የአፍ መፍቻ ቋንቋቸውን መጥቀስ ለምን እንደሚጠቅማችሁ እና ደንበኛው ከእናንተ ጋር ለመነጋገር እንዲያሰጋ እንዴት እንደምናስተካክል እናያለን። አሁን ቀጥታ ወደ ላንጉዌጆስ ቋንቋ እንሄዳለን። እዛ ጋር ክሊክ ታደርጋላችሁ። የአፍ መፍቻ ቋንቋ ለምሳሌ አማሪክ ካስገባችሁ በኋላ ዓለም አቀፍ ደንበኞችን ለመነጋገር የምትጠቀሙበት የእንግሊዝኛ ቋንቋ የችሎታ ደረጃቸውን ለምሳሌ ፍሉዌንት ወይም ፕሮፌሽናል በማድረግ ትመርጣላችሁ። እሺ ተመልካቾች አሁን ወደ አንዱ ወሳኝና ብዙዎች ወደሚያሰጋው ክፍል ደርሰናል። እሱም ማንነት ማረጋገጥ ወይም አይደንቲቲ ቬሪፊኬሽን ነው። ይህ ደረጃ እናንተ እውነተኛው ሰው መሆናቸውን ለአፕወርክ የምታረጋግጡበት ሲሆን ደንበኞችም ያለምንም ስጋት ክፍያ እንዲፈጽሙላቸው ትልቅ በራስ መተማመን ይሰጣቸዋል። ያለምንም ስህተት እንዴት በቀላሉ ቬሪፋይድ እንደምናደርግ በዝርዝር ሊያሳያችሁ። ከዚህ በፊት ላይ የሰራሁት አንድ ቪዲዮ አለ። አይደንቲቲ ቬሪፊኬሽንስ በአዲሱ ሂርክ 35 ኮኔክሽን ያስፈልጋል። 35 ኮኔክሽን ከገዛችሁ በኋላ ነው አይደንቲቲ ቬሪፋይድ ማድረግ የምትችሉበት። እንዴት
35 ኮኔክሽን መግዛት እንዳለባችሁ አሳይቻችኋለሁ ከዚህ በፊት የነበረው ቪዲዮ። ለምሳሌም ቪዛ በመጠቀም ፓፓል አካውንት በመጠቀም መግዛት እንደምትችሉትና አይደንቲቲያቸውን ቫሪፋይድ ማድረግ እንደምትችሉት አሳይቻችኋለሁ። ስለዚህ አሁን ቀጥታ ቫሪፋይድ ዩር አይደንቲቲ ማንነት ማረጋገጫ ካሄዳችሁ በኋላ ይህ አካውንታችሁ ትክክለኛ ህጋዊ መሆኑን ለአፕወርክ የምታረጋግጡበት ሲሆን ፓስፖርት እዚህ ጋር ማስገባት የምትችሉት ምንድነው? ፓስፖርት ከሌላቸው መንጃ ፍቃድ ከሌላቸው ደግሞ ብሔራዊ መታወቂያ በመስቀል አካውንታችሁን የምታስከብሩበት ቦታ ነው። ቀጣዩ ነጥብ ደግሞ ፕሮፋይላችሁን ይበልጥ ኦፊሻል የሚያደርገው የሙያ ፈቃዳችሁ ወይም ላይሰንስ የምናስገባበት ክፍል ነው። ዲግሪ ብቻ ሳይሆን በተለያዩ ድርጅቶች የተሰጣችሁትን የብቃት ማረጋገጫዎች እዚህ ጋር ማካተት የናንተ በዘርፉ እውቅና ያላቸው ባለሙያ መሆናቸውን ለደንበኞች ያረጋግጥላታል። ይህንን እንዴት በትክክል እንደምናስገባው ነው። አሁን ቀጥታ ወደ ላይሰንስ የሙያ ፈቃዶች እንሄድና በሙያቸው ልዩ የሆነ የመንግስት ወይም የዓለም አቀፍ ድርጅቶች የፍቃድ ሰነድ ካላችሁ እዚህ ላይሰንስ በሚለው ሴክሽን ስር የሰነዱ ቁጥርና ዝርዝር መረጃ በማስገባት ይበልጥ ታማኝነታቸውን ማሳደግ ትችላላችሁ። በመቀጠል ወደ ኤጁኬሽን ወይስ ትምህርት ደረጃ እንሄዳለን። እዚህ ኤጁኬሽን በሚለው ስር ደግሞ የተማራችሁትን ኮሌጅ ወይስ ዩኒቨርሲቲ፣ የቀሰማችሁትን የትምህርት መስክ እና የተመረቃችሁበትን ዓመተ ምህረት በትክክል ትሞላላችሁ። በመቀጠል ሪኩዌስት ኤ ክላይንት ቴስቲሞኒያል ከቀድሞ ደንበኞች ምስክርነት መጠየቅ። ይህ በጣም ምርጥ አሰራር ነው። ሪኩዌስት ክላይንት ቴስቲሞኒያል ማለት ከአፕወርክ ውጪ ከዚህ በፊት በድርጅት ውስጥ የሰራችሁላቸው ደንበኞች ካሉ ስለ እናንተ የስራ ጥረት ምስክርነት እንዲሰጣችሁ በኢሜል ጥያቄ የምትልኩበት ልዩ መንገድ ነው። ከዛ በኋላ እነሱ የሰጡትን ምላሽ ወይስ የሰጡትን ሰርቲፊኬት ቀጥታ እዚህ ጋር ነው አፕሎድ ታደርጋላችሁ። በመቀጠል ሰርቲፊኬሽን ወይስ ምስክር ወረቀቶች የሚለው ቦታ ላይ በተለያዩ ድረገጾች ለምሳሌ ጉግል ሊሆን ይችላል፣ ሃብ ስፖርት ወይስ አዲሲት የወሰዳችሁን አጫጭር ስልጠናዎችን የተሰጣችሁት ዓለም አቀፍ የምስክር ወረቀቶች ካሉ እዚህ ሰርቲፊኬሽን በሚለው ቦታ ላይ በመጨመር ፕሮፋይላችሁን ይበልጥ ማድመቅ ትችላላችሁ። በመቀጠል ኤምፕሎይመንት ሂስትሪ የስራ ልምድ ታሪክ በሚለው ቦታ ላይ እዘኛው ክፍል ላይ ደግሞ ከዚህ በፊት በተለያዩ ኩባንያዎች፣ ተቋማት ወይስ ድርጅቶች ውስጥ በቋሚነት ይሁን በኮንትራት የሰራችሁበትን የስራ መደብ እና ልምድ ኤምፕሎይመንት ሂስትሪ በዝርዝር የምታስገቡበት ቦታ ነው። እዚህ ጋር ታስገባላችሁ። እንግዲህ ኢዚቲች ቤተሰቦች እነዚህ 16 ወሳኝ ነጥቦች ማለትም ከቪዲዮ መግቢያ ጀምሮ እስከ የስራ ልምድ ድረስ እስከ ምስክር ወረቀቶች ድረስ ያሉትን በፕሮፋይላችሁ ላይ በትክክል ካሞላችሁት አካውንታችሁ 100% የተሟላና ለስራ ዝግጁ ይሆናል ማለት ነው። ነገር ግን አስተውሱት፣ ፕሮፋይላችሁ 100% ማሙላታችሁ የስራው የመጀመሪያው እንጂ መጨረሻው አይደለም። አሁን ዋናውና ትልቁ ጥያቄ የሚመጣው እዚህ ጋር ነው። ይህንን ያዘጋጃችሁትን ፖርትፎሊዮ ተጠቅማችሁ ደንበኞች እጃችን ውስጥ የምናስገባ ወይስ እጃችን ላይ እንዲወድቁ የምናደርገው መመልከቻውን ወይስ ፕሮፖዛል አጻጻፍ ነው? እስቲ ማመልከቻ እንዴት እንደምንጻፍ ነው። ያ ነው በሚቀጥለው በጣም ወሳኝ ክፍል ላይ አፕወርክ ላይ
ስራዎችን እያየን ደንበኞችን በአጭር ጊዜ ውስጥ ማርኮ ፈጣን ስራ የሚያስገኘው አሸናፊ ፕሮፖዛል እና ኮቨር ሌተር አጻጻፍ ደረጃ በደረጃ በፕራክቲካሊ ይዤላችሁ የሚመጣው። ይህ ክፍል የመጀመሪያ ዶላራችሁን የምታገኙበት በር የሚከፍት ልዩ ክፍል ነው። ይህ እጅግ ተፈላጊ ቪዲዮ ወዲያውኑ እንደተለቀቀ እንዲደርሳችሁ አሁኑን ቻናሉን ሳብስክራይብ እና የደውል ምልክቱን መጫናችሁን እንዳትረሱ። ይህ ቪዲዮ ለእናንተ የሚሆን ለጓደኞች ይጠቅማል ካላችሁ ላይክ እና ሼር አድርጉት። በቀጣዩ አሸናፊ ፕሮፖዛል እና ኮቨር ሌተር አጻጻፍ ቪዲዮ እስከምንገናኝ ድረስ ፕሮፋይላችሁን እያስተካከላችሁት በጥንካሬ ቆዩኝ። ሰላም፣ ቻው።